ሰላም ጤና ይስጥልኝ ቤተሰቦቼ እንደምን ዋላችሁ? እግዚአብሔር ይመስገን። በዛሬ ቪዲዮ በስራ ግብር አካውንት ወይም ስኬጁል ኤፒ መንዝል እንዴት ማሳወቅ እንችላለን የሚለውን እናያለን። እዚህ ጋር እንደምናየው እዚህን ግብር ከፋይ እንዴት ማሳወቅ እንችላለን የሚለውን እዚህ ጋር ታክስፓየር ኢንፎርሜሽን ወይም ታክስፓየር ሰርቪስ ላይ እንገባና ስኬጁል ኤፒ መንዝል የሚለውን እዚህ ጋር ክሊክ እናደርጋለን። ባለፈው እንዳልኳችሁ በሲኤስሲቪ እንዴት ገቢዎች ሚኒስቴር ዳውንሎድ ቴምፕሌቶችን አስቀምጧል። እነዛን ተጠቅመን እንዴት ፋይል ማድረግ እንችላለን የሚለውን እናያለን ማለት ነው። ለምሳሌ እዚህ ጋር አፕሪል ማሳወቅ ይፈልግ ያሉትን የሰራተኞች ዝርዝር ማለት ቶታል ነምበር ኦፍ ኤምፕሎይ እዚህ ጋር ያስገባል። ዜን የእነሱን ቶታል ታክሴብል አማውንት ያስገባል። ለምሳሌ እንደዚህ ቢሆን ከነሱ ይዞልድ የሚሆነው አማውንት ለዚህ ያስገባል ማለት ነው። ስለዚህ ከዚህ በኋላ ምን ይላል ማለት ነው? ሴቭ እያለ ኮንቲኒው ስቴፕ 2 ይቀጥላል ማለት ነው። ዜን ስቴፕ 2 ዜን ይሄን ካረገ በኋላ ገቢዎች ሚኒስቴር ምን አስቀምጧል እዚህ ጋር እኛ በኤክሴል ወደ ሲኤስሲቪ ማዘጋጀት ሳይጠበቅብን እዚህ ጋር ቴምፕሌቶችን ዳውንሎድ አድርገን መጠቀም እንችላለን ማለት ነው። እዚህ ጋር እንደሚታያችሁ እዚህ ጋር ምን ሆናለን ማለት ነው? ዳውንሎድ ሆናለን ቴምፕሌቱን መጠቀም እንችላለን ማለት ነው። እያንዳንዱ የሰራተኞቻችን ዝርዝር ሙሉ መረጃ በዚህ በምታዩት ፎርም እናዘጋጃለን ማለት ነው። እዚህ ጋር እንደምታዩት እዚህ ጋር እናዘጋጃለን። ያዘጋጀሁት አለ። ስለዚህ ያን እናደርጋለን ማለት ነው። አፕሎድ እናደርጋለን ያዘጋጀነው ማለት ነው። ስለዚህ እዚህ ጋር አፕሎድ ሲኤስሲቪ እንላለን። ያዘጋጀነው ነው ኦልሬዲ ስላዘጋጀነው ዜን ቹዝ ፋይል ከዛ እዚህ ጋር ዲስክቶፕ ላይ ነው ያለ። እዚህ ጋር ኦኬ እና ዜን ኦፕን ከዛ አፕሎድ እንደምታዩት እዚህ ጋር 999 ሰራተኞችን የእነሱን ዳታ አፕሎድ እንዲያደርግ የምፈልግ ዜን ሪተርን ዜን እዚህ ጋር እንደምታዩት የ999 ሰራተኞችን ምን አፕሎድ አድርጎልኛል ማለት ነው። ዳታ አፕሎድ አድርጎልኛል ማለት ነው። ከዛ በኋላ ምንድነው የማደርገው? ሴቭ ነው የማደርገው። ሴቭ አድርጌ ኔክስት ስቴፕ ነው የማደርገው ማለት ነው። ስለዚህ እዚህ ጋር ይህን በምሰራበት ጊዜ ሳመሪ እና ዲቴይሉ ባላንስ መሆን አለበት። ስለዚህ እዚህ ጋር ያስገባሁት እዚህ ጋር የእያንዳንዱ ሰራተኛ ተደምሮ የ999 ሰራተኛ ቶታል ታክሴብል አማውንት ከሰመሪው ጋር እኩል መሆን አለበት ማለት ነው። ስለዚህ ይህን እየተሙላት አለብን ማለት ነው። እዛ ሳመሪ ያስገባንበት ቦታ መሙላት አለብን ማለት ነው። እርግጠኛ ነኝ ኤረር ይመጣል። ስለዚህ የዛኔስ ምን አይነት ማስተካከያ መስራት እንችላለን የሚለውን ነገር በዛው እናያለን። ዜን እንደምታዩት እዚህ ጋር ሳመሪ ዲቴይል ቫልዩ ኢሹ ታክሴብል አማውንት ዳዝኖት ማች ይለናል። ስለዚህ በዚህን ጊዜ የት ነው ማስተካከያ የምናደርገው ማለት ነው። ተመልሰን እዚህ ጋር 47952 ነው ታክሴብል አማውንቱ። እዚህ ጋር ባክ እንልና ነው እዚህ ጋር 47952 ዜን ኮንቲኒው እንላለን። ቶታል ታክስ ዊዞልድ ስንት ነው? ቶታል ታክስ ዊዞልድ 11988 ነው። 11988 ነው። እዚህ ጋር 11988 ዜን ኮንቲኒው ማለት ነው። ከዚህ በኋላ ያልፍልናል። ምክንያቱም ሳመሪ እና ዲቴይሉ ባላንስ ሆኗል ማለት ነው። ዜን ኔክስት እንላለን። ጨረስኩኝ ማለት ነው። ስለዚህ ምንድነው እዚህ ጋር የሚለኝ አይ ኮንፊርም እርግጠኛ መሆኔን ካረጋግጡ በኋላ እዚህ ጋር ምን አደርጋለሁ ማለት ነው? ኮንፊርም አደርጋለሁ ማለት ነው። ስለዚህ ያስገባው ዳታ እርግጠኛ ትክክል ነው ወይ 999 ሰራተኞች ነው ወይ ያሉኝ የነሱ ቶታል ታክሴብል ይሄ ነው ወይ ዊዞልድስ የሚደረገው ይሄ ነው ወይ የሚለውን ነገር ካረጋግጡ በኋላ ምንድነው ኮንፊርሜሽን ይጠይቀናል ማለት ነው። ስለዚህ ይሄ አይ ኮንፊርም እንለዋለሁ ማለት ነው። ዜን ምንድነው የማደርገው? ሰብሚት ነው የማደርገው። እርግጠኛ ነው ይለኛል። የስ እለዋለሁ። ዜን እንደምታዩት እዚህ ጋር ሰብሚሽን ነበር ይሰጠናል።
ዜን ዲክሌር አድርገናል ማለት ነው። ከዚህ በኋላ ምን አለ እዚህ ጋር ይሄኛውን ክሊክ ስናደርገው ምን ይሰጠናል ማለት ነው? የሰነድ ቁጥር ወይም ዶክመንት ነምበር የሚለውን ለክፍያ የሚያገለግለን ዶክመንት ነምበር ይሰጠናል። እዚህ ጋር ምን ነገሮች አሉ? ምን እንዳሳወቅን ያሳወቅነው ታክስ ታይፕ፣ አካውንት ነምበሩ፣ የት ብራንች እንደሆነ ያሳወቅንበት ቀን እና ወራቱ እዚህ ጋር እንደዚህ ያሳየናል ማለት ነው። ዜን ይሄን ሰርቲፊኬቱን ከፈለግነው ፕሪንት ማድረግ እንችላለን ማለት ነው። እንደምታዩት እዚህ ጋር ይሄው ፕሪንት ሆኗል። እዚህ ጋር ሙሉ መረጃ የያዘ እንደዚህ ይወጣልናል ማለት ነው። እንደዚህ ይወጣል። ስለዚህ በዛሬ ቪዲዮ እንዴት የስራ ግብርና አካውንት አፕሎድ ማድረግ እንችላለን የሚለውን ነገር በዚህ አይተናል። ኔክስት ቪዲዮ እስከምንገናኝ መልካም ጊዜ። አመሰግናለሁ።